ታዲያስ ዛሬ ታይፕስ ኦፍ ግላስን አሳያችኋለሁ። በዋነኝነት ማሳያችሁ ሚክሲንግ ግላስ ነው። ይሄ ባር ውስጥ መጥፋት ከሌለበት የግላስ አይነት ነው። ደጋግሜ ቪዲዮ ሰርቼበታለሁ። በጣም ወሳኝ እቃ ስለሆነ ነው። ስፔሻሊ ስቲር የሚደረጉ ኮክቴሎችን በምንሰራበት ሰዓት ከሚያስፈልጉን ወሳኝ ማቴሪያል ውስጥ አንዱ ሚክሲንግ ግላስ ነው ማለት ነው። በሁለተኛ ደረጃ ባር ላይ መጥፋት የሌለበት እና ብዙዎቻችሁ ያው አላችሁ ስሙን ነው በትክክል የማጠሩት። ይሄኛው ምን ይባላል? ማርቲኒ ግላስ ይባላል። ማርቲኒ ክላሲክ የሆኑ ኮክቴሎችን ከ24 በላይ ማርቲኒ ኮክቴሎች አሉ። እነሱን የምንሰራበት የግላስ አይነት ነው፣ ምናወጣበት የግላስ አይነት ነው ማለት ነው። ሌላኛው ይሄኛው ግላስ ምን ይባላል? ኩፕ ግላስ ይባላል። እነ ዳኪሪ እነ ክላሲክ ቦልቫርዴር እና በጣም የመሳሰሉት እንደዚህ በጣም ደስ የሚሉ ኮክቴሎችን የምናወጣበት እና ማናተን የመሰሉ ክላሲክ ኮክቴሎችን ሳይድካር እነዚህን የመሳሰሉ ኮክቴሎችን የምናወጣበት የግላስ አይነት ኩፕ ይባላል ማለት ነው። ሌላውና ብዙዎቻችሁ በስም የምታውቁት ግን ግላሱን የምትሳሳቱት ይሄኛው ግላስ ነው። ማርቲኒ እና ማርጋሪታ በጣም ዲፈረንስ አላቸው። ማርቲኒ እና ማርጋሪታ ግላስ በጣም ዲፈረንስ አላቸው። ይሄኛው ማርጋሪታ ግላስ ይባላል። ማርጋሪታ እና እነሱን የመሳሰሉ ኮክቴሎችን እነ ፍሮዝን ማርጋሪታ እና ስትሮቤሪ ማርጋሪታ፣ ክላሲክ ማርጋሪታ የመሳሰሉ ኮክቴሎችን የምናወጣበት የኮክቴል አይነት ነው ማለት ነው። የግላስ አይነት ነው ማለት ነው። እሺ ይሄኛውስ ዊስኪ ግላስ፣ ኦልድ ፋሽን ግላስ፣ ታምብለር አራት አይነት ስም ነው ያለው ማለት ነው። አራት አይነት ስም ነው ያለው። ይሄኛውስ ምን ይባላል? ይሄኛው የእናንተ የቤት ስራ ነው። ሁላችሁም መልሳችሁን በኮሜንት ላይ ጻፉልኝ። ይሄኛው ግላስ ምን ይባላል? ምን ሰርቭ እናደርግበታለን? ምንድነው ግላሱ ስሙ? ሰርቪስ የምናደርግበት ምንድነው የሚለውን መልሳችሁን በኮሜንት እጠብቃለሁ። ከአሁን በፊት ስለ ባርቴንደር፣ ባሬስታ፣ ባርማን፣ ሚክሶሎጂ፣ ፍሌር ባርቴንደር ስለሚባሉ የኛ ሙያዎች ነግሬያችሁ ነበረ። እስኪ ያላያችሁና ያልሰማችሁ ወይም ደግሞ አዲስ የሚሆንባችሁ ልጆች ካላችሁ ከአሁን በፊት የሰሯቸውን ቪዲዮዎች ማየት ትችላላችሁ። አመሰግናለሁ።